ምናልባት ዛሬ ለዘመናት ያልተመለሱ እንቆቅልሾች ካሉ በጸሎት ዛሬ በኢየሱስ ፊት እናቅርባቸው። በእውነት የኛ ኢየሱስ እንቆቅልሽን መፍታት ይችላል። በእውነት የኛ ኢየሱስ ጥያቄዎቻችንን መመለስ ይችላል። በጾም በጸሎት ፊት ልቆይ ውስጤ ያለውን ሸክም ላሳይ እንቆቅልሽን እንድትፈታልኝ ወደ ልቤ ጓዳ ኢየሱሴ ናለኝ እንቆቅልሽን እንድትፈታልኝ ወደ ልቤ ጓዳ ኢየሱሴ ናለኝ እና ወደ ልቤና እና ወደ እልፍኝና እና ወደ ቤቴና የምነግርህ አለኝ ቶሎና የማዋይህ አለኝ ቶሎና ውስጤንም ላሳይ ቶሎና የልቤ ወዳጄ ኢየሱስ ና